የጠራሁት። የማስጠነቅቅህ ደግሞ ምንድን ነው? ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታም አይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራሁት ማለት ነው። እውነት ነው ስሰተሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤን ከፈለው ሌላ ጭንቀት አለ ለሰው የማልገልጸው ተሸንፊያለሁ። ሰላም 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 ውደኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ ወደ እናንተ መጥቼላችኋለሁ። ዛሬ ተመልሼ ስመጣ እንግዲህ የመጨረሻ ውሳኔዋን ዛሬ ሩታ እንድታሳውቀኝ ነግሬያት ነበረ። ትናንትና ብዙ ነገሮችን አውርተን ነበረ እና ዛሬ መጨረሻ ውሳኔዋን ልታሳውቀኝ ትመጣለች። ከዛ ባለፈ ደግሞ ቤተሰቦች ምናልባት አንዳንድ የምትፈራቸውና አንዳንድ የምትጥላቸው ነገሮች አሉ ሩታ ማለት ነው። እሱ ምንድን ነው? ቤት ከገባሁኝ ጓደኞችም ምናምን እየመጡ እኔን ይረብሹኛል፣ አንተም እየመጣ ትረብሸኛለህ ምናምን ብላኝ ነበር እና ዛሬ ከጓደኞች መካከል ምናልባት እዚህ ያለ ሰው አለ እና አቤል አለ። እሱንም ጠርቼ አስጠነቅቀዋለሁኝ። ከዚህ በኋላ ምንም አይነት ነገር ቢፈጠር ሩታም ጋር እንዳይሄድ፣ ቤቷም እንዳይደርስ፣ እሷ የሄደችበት ቦታ ላይ ምን እንዳይገኝ እነግረዋለሁኝ። ያው መናገር ባለብኝ ልክ ማለት ነው እና አስጠነቅቀዋለሁኝ። እና ሩታ እነዚህ ነገሮች ምክንያት አድርጋለች እና እኔ ከዚህ በኋላ እንደማረብሻት እኔ ሆንኩኝ ጓደኞቼ ማንም ሰው እንደማይረብሻት በደንብ ጠንቅቃ እንድታቅ ፈልጋለሁ ቤተሰቦቼ። እና ዛሬ ውሳኔሽን አሳውቂኝ ብያታለሁኝ። ያው ትናንትና ካያችሁ ይሄዳለሁ ብላ ነበረ። እስኪ አስቢበት፣ የአንድ ቀን ጊዜ ደስተሽ እና ያለውን ነገር እስኪ ተወያይበት ከራስሽም ጋር ምናምን ነገር ብያታለሁ እና እስኪ ዛሬ ምላሿን የምንሰማ ይሆናል ማለት ነው። እሺ በላይ የዚሁ ቀርታ በቃ የሚያስፈልጉት ነገሮች እኔም ከጎኗ ሆኜ አብሬያት ልጃችን የምናሳደግ በጣም ደስ ይለኝ። ቤተሰቦቼ የዛሬ ምላሿን የምንሰማ ይሆናል። አቤልም ይመጣል። አቤልንም እንግዲህ አስጠንቅቄ እነግረዋለሁኝ ማለት ነው፣ በየትኛውም ነገር ማለት ነው ቤተሰቦቼ። እና በእኔ ምክንያት ወይንም ያላል በጓደኞቼ ምክንያት ሩታ ወደ ሌላ ሀገር እንድትሄድ አልፈልግም። እዚህ ሀገር መኖሩን ፈልገው ግን የእኛን ምክንያት አድርጋ ደግሞ ከኢትዮጵያ እንድትወጣ አልፈልግም እና ያለኝ አማራጭ ቤተሰቦቼ ያው አቤልንም ጠርቼው ሌሎች ጓደኞቼንም ደግሞ ደውዬ ነግሬያቸዋለሁ። እነ ብሩክንም ከዚህ በኋላ ሩታ በሄደችበት በገባችበት ምን ነገር እንዳትገቡ፣ በቃ እኔ በቂ ነኝ። እኔ ራሴ ማስተካከል ካለብኝ ራሴ አስተካክላለሁ። ከሩታ ጋር መቀየር ያለብኝ ነገር ራሴ ጨርሳለሁ። ማንም ሰው እንዳይገባ በእንደዚህ አይነት ነገር ውስጥ ብዬ እነግራቸዋለሁኝ። ነግሬያቸዋለሁም ደጋግሜም ደግሞ ነግራቸዋለሁኝ ከዚህ በኋላ ማለት ነው። እና ብቻ ሰላም ሆኜ ልጅን ማሳደግ ነው የተሻለ ነገር ብዬ ማስበው ማለት ነው። እና ሰላም ሆኜ ከሩታ ጋር ልጃችንን ማሳደግ ነው። ምናልባት አብረና ላንኖር እንችላለን፣ አንድ ቤት ውስጥ ላንን እንችላለን፣ ችግር የለውም እሱ ማለት ነው። እና ነገ ከነገ ወዲያ ምን እንደሚፈጠር ስለማላቅ ሁሉንም ነገር ትቼ ግን ደግሞ በሰላማዊ መንገድ ልጄን ማሳደግ ስለምፈልግ ነው። ሩታ እዚህ ጋር ነኝ። ለዛ ነው ማለት ነው ቤተሰቦቼ። እስኪ መታረቅ ያሉትን ነገሮች በሙሉ መደብ አድርገን እናስረዳታለን ማለት ነው። እና ያው ክፋት ለራስ ነው ዞሮ የሚጎዳው። እንዴት ነሽ? ሰላም ነኝ። ደህና ነሽ? ሁሉ ሰላም ነው? በሰላም አይ ሰላም አነከኝ እኮ በጣም በደምብ ሰላም ልበለሽ ብዬ ነው። እንዴትና እንደገባኝ ይመስላል ግን ሰላም እስክትወድቅ ድረስ እኮ ተጠመጠምክ። ልገምቸው ደህና ነሽ? ሁሉ ሰላም
ምን ነው የእግዚአብሔር ሰላምታ እኮ የትኛውም ሰው የሚወደው ነገር ነው። የፈጣሪ ሰላምታ ነው። ሰላም ያልኩሽ ነው ወይስ ሳቅሽ ደስ አለሽ? በጣም አይ ደስ ያለሽ ትመስያለሽ፣ ፈገግ አለሽ ምናምን ነገር ነው። አይ አስገረመኝ ነው። እንዴት? ምን ያስገረመሽ? እስክትደፋ ተጠመጠምኩብኝ። እስክትደፋ እንዴ? እስክትደፋ ለምን አልጠበቅሽም? ተደፍቼ ደግሞ ሞር እንድትስቂ ማለት ነው። እኔ ሰው ሲደፋ አስቅ። አይ እኔ ብደፋ ትስቂያለሽ፣ ሌላ ሰው ቢደፋ ላስቅ ይችላልሽ። እኔ ብደፋ ግን ትስቂያለሽ። እሰይ እሰይ አምሮብሻል፣ ጸጉርሽ ያምራል። አጣድፈህ ጠራኸኝ ማለት አይ ጸጉር ቤት ነበርሽ? አጨረስን የጠራሁት? አይደርሻል ደርሰሻል? ኦኬ። እንግዲህ ሩታ ትናንትና አንዳንድ ነገሮችን አውርቼሽ ነበርና ለዛሬ ውሳኔሽ እንድታሳውቂ ነገርሽ ነበረ። ከውሳኔ በፊት ምን ልጄ ነው በሰላም ነው ይዘሻል? ተኝቷል። እንዴት? ትናንትም ተኝቷል፣ ዛሬም ተኝቷል። 24 ሰዓት ነው እንደሚተኛው እኮ ልጅ አለ እንጂ 24 ሰዓት ማን ይተኛ? ልጅ እኔ አልፈልግም። ልጅ ነው እና ልጅ ሊሆን 24 ሰዓት እንዲተኛ ማን ፈቀደለት? እናቱ። ኧረ እባክሽ ሰርቶ መብላት ከአሁኑ መለማመድ አለበት። ገባሽ? እኔ እያለሁለት ምን አለፋው ልጄ። ይባል ነገር የለም። ነገ የራሱ ህይወት ይኖራል እኮ ለራሱ ህይወት የሚለፋበት ጊዜ ሲደርስ ያኔ ከጎኑ በደንብ ምሽት እያረኩት እኔ ልጅ የተጨማልኩ ምን እንዲያርግ አልፈልግም። አሁን ግን ምን እንዲያርግ አልፈልግም። እኔ ደግሞ ጭምልቅልቅ ሙልቅቅ አርጌ ነው የማሳድገው።